ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። እንግዲህ እዚህ ጋር እንደምታዩት ዛሬ ለየት ያለ ምግብ ነው የምሰራ ማለት ነው። እንደምታዩት የተለያየ ምግብ ነው ማለት ነው። እንግዲህ ሩቢያን አለው ብዙ 3 አይነት ነው ምግቡ። የምታውቁት ታውቁታላችሁ፣ ማታውቁት ደግሞ እንግዲህ ጠይቁኝ በኮሜንት። እዚህ ጋር እንደምታዩት እየቀቀልኩኝ ነው። ትንሽ ከሞን ነው የጨመርኩበት። ትንሽ ከሞን ጨምሬበት እየቀቀልኩኝ ነው። ለተኩል ሰዓት ያህል ነው የቀቀልኩት ማለት ነው እንዲበስል። እንደምታዩት ተቀቀለ ወጣ ማለት ነው። እንግዲህ ምግቡ በእኛ ሀገር እንደምታውቁ አይታወቅም ማለት ነው። በአረቦቹ ግን በጣም ወደድ ምግብ ነው። እዚህ ጋር ሽንኩርት ምናምን አያስፈልግም። ቲማቲም ጎጥና የተፈጨ ቲማቲምና ነጭ ሽንኩርት ብቻ ነው ያደረኩበት ማለት ነው። በሽንኩርት አይሰራም አሉኝና ማለት ነው ሰዎች ስለማይወዱ። እንግዲህ ትንሽ እንትን አደረኩበት። እንደምታዩት ተልጃለሁ ጨማመርኩበት የሚያስፈልጉትን ሁሉ። እዚህ ጋር የሩቢያን ቅመም ነው። ትንሽ እሱ በዛ አድርጌ ነው የምጨምርበት ምግቡን ብዙ ስለሆነ። የምትፈልጉትን ቅመም መጨመር ትችሉታላችሁ። ያጣፍጥልኛል ብላችሁ የምታስቡትን ቅመም መጨመር መብታችሁ ነው ማለት ነው። እኔ የሚያስፈልጉኝን እየጨማመርኩበት ነው። ትንሽዬ ፍልፍል አስወድ ከሞን ጨመርኩበት። የራሱ የሆነ ደግሞ ቅመም አለው እንዳያችሁ፣ እሱንም ጨመርኩበት። ይሄንን ይመስላል። ሚክስ እናደርገዋለን። ሌሞን ትንሽዬ ሌሞን አደረኩበት። እዚህ ጋር ማጂ መጀመሪያ ላይ ስላላሳየዋችሁ ነው ቲማቲሙን ያሳየዋችሁት ማለት ነው። ይሄንን ይመስላል ማለት ነው። አሁን የቀቀልነውን ነው የምንጨምርበት። የተቀቀለው ተጨመረበት ማለት ነው። ቤተሰብ በጣም ቆንጆ ምግብ ነው ለነሱ ማለት ነው፣ ለኛ ሳይሆን ለነሱ በጣም ቆንጆ ምግብ ነው ቤተሰብ። ይሄንን ይመስላል። በቆሎ የተቀቀለ ያለ በቆሎ ይጨመርበታል። ምግቡ በጣም አሪፍ ነው። እንግዲህ እናንተ ደግሞ በኮሜንት ስራ አስቀምጡልኝ ምግቡ ምን እንደሆነ። የተለያየ 3 አይነት ነው። በኮሜንት ሀሳብ አስተያየታችሁን አስቀምጡልኝ። ሰብስክራይብ አድርጉኝ፣ አበረታቱኝ። ስለምታደርጉልኝ ሁሉ አመሰግናለሁኝ።